ወትሮ ሆኖ የሚያጥንበትም ጊዜ ደረሰና የክህነት ልብሱን እንዲያንደለበሰ ዘካርያስ ገባና ከስርዓት የሚያልፍ ከወጉ የወጣ አንድ ድምፅ መጣ። ጸሎት ተሰምቷል ብሎ ተናገረው፣ መካንነት በቃ። ዛሬ ኢየሱስ እኔ ጋር መጥቷል፣ መካንነቴ ከእንግዲህ አብቅቷል። በብዙ ፍሬ ይባርከኛል፣ ጥያቄንም ይመልሰዋል። ዛሬ የኔ ቀን ነው፣ ጥያቄ ሁሉ የሚመለስበት። ዛሬ የኔ ቀን ነው፣ እንባዬ ታብሶ የምደሰትበት። ዛሬ የኔ ቀን ነው፣ ያበቃው ነገሬ የሚቀጥልበት። ዛሬ የኔ ቀን ነው፣ ምርኮዬ በሙሉ የሚመለስበት። የኔ ነገር በፍጹም አይወድቅም በጠላት ሰፈር። የኔ ነገር በፍጹም አይወድቅም በጠላት መንደር። የኔ ነገር በፍጹም አይወድቅም በጠላት ሰፈር። የኔ ነገር በፍጹም አይወድቅም በጠላት መንደር። በመንደር ያልፋል ብለው ተናገሩኝ፣ መጮሄን ቀጠልኩኝ። የዳዊት ልጅ ማረኝ 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 እያልኩ ድምፄን ከፍ አረኩኝ። ብዙዎች ነበሩ አትናገር ያሉኝ፣ አይሰማህም ያሉኝ። እርሱ ግን ሊያልፈኝ ፍጹም አልወደደም፣ ዓይኔን አበራልኝ። ዛሬ ኢየሱስ መንደሬ መጥቷል፣ እውርነቴ ከእንግዲህ አብቅቷል። ልቤ በሐሴት ምስጋና ሞልቷል፣ ጨልምብኝ ዓይኔን አብርቷል። ዛሬ የኔ ቀን ነው፣ ጥያቄ ሁሉ የሚመለስበት። ዛሬ የኔ ቀን ነው፣ እንባዬ ታብሶ የምደሰትበት። ዛሬ የኔ ቀን ነው፣ ያበቃው ነገሬ የሚቀጥልበት። ዛሬ የኔ ቀን ነው፣ ምርኮዬ በሙሉ የሚመለስበት።